ስሜ ተመስገን ወንድማገኝ እባላለሁ። እድሜ 15 ነው። የመጣሁት ከአርሲ ነገሌ ነው። እኔ በራሴ የገባሁት በእንትን ሲናገሩ ገቢ ውስጥ ከጓደኞቼ ጋር ብሬ ገባሁኝ። እኔ የሰነጠልኩት አዋሽ ቢሾላ ነው። አንድ ወር ነው ግን የሰነጠልኩት። ከዛው እንደሰነጠልኩኝ ግን ምንም እረፍት አልሰጡንም። ቀጥታ ወደ ግዳጅ እንደገባ ነው። ወዲያው ነው ግዳጅ እንደገባን ያው ሁሉንም ነገር አየን። እኛም ተጎዳን። የሞተውን ሰውም አለ። ሁሉም ሰው ተጎዳ። ያው ይሄን ነው ሰው የገባሁት እኔ በ2014 ላይ ነው የተማረኩትም። ወደዛ ግዳጅ ያስገቡን በአንድ ሳምንት እረፍት ሰጡን። ከዛን ደግሞ ቀጥታ ወደ ግዳጅ ወሰዱን። ከግዳጅ በኋላ ነው እንደ ተጎዳነው። እኛ ሁሉም ሰው የሞተው ምን ያሉ ሬሳ እንደ ውሻ የተጣለም ያለ ያው እኛ ያየነው ይሄንን ነገር ነው። አሮጊቶችም አሉ፣ ሽማግሌዎችም አሉ፣ ህፃናቶችም አሉ ከኛ ያባሱት። የሞተም ሰው አለ እንዳለ በጠቅላላ። ይሄ ግን እንደዚህ መደረግ የለበትም ነበር። እኔ እነሱን አግኝቻቸው አላውቅም፣ ግን ማግኘት እፈልጋለሁ። አሁንም እነሱን ማግኘት እፈልጋለሁ፣ ግን አልቻልኩም። ስልክም ደውዬላቸውም አላውቅም። አሁንም ግን ማግኘት እፈልጋለሁ እነሱ ጋር። ውትድርና ውስጥ እኔ ጓደኞቼ ሲመዘገቡ ከነሱ ጋር አብሬያቸው ገባሁ። የትምህርት ቤት ሰርቲፊኬት አምጣሉኝ። የትምህርት ቤት ሰርቲፊኬቴን ይዤ ወደ እነሱ ጋር አብሬ ተቀላቅያቸው ገባሁ። ጦርነቱ በጣም የከፋ ነበረ። ያው እኛ እንዳላሰብነው ነበር፣ እንደዚህ ያላሰብነው ነበር። እኛ ውትድርና ብለን ስንገባ እንደዚህ የከፋ አልመሰለንም ነበረ። ዝም ብሎ መስሎን ነበረ። እኛ ዝም ብለን ገባን። ይሄ ሁሉ ችግር ተፈጠረብን በእኛ ላይ። ውትድርናውም ርብሾም በጣም የከፋ ነው። እኛ እንደዚህ አልመሰለም ነበር መጀመሪያ። የሞተም ሰው አለ፣ የተጎዳም ሰው አለ፣ የዳነም ሰው አለ። ልጅ አርሴማ ትባላለች። አርሴማ ወንድማገኝ ትባላለች። ሌላ የለኝም በቃ። ታለማ ገብርኤልና ወንድማገኝ ኤሊሶ በህይወት አሉ። አልተረፍኩም። የእናንተ ጸሎትም እኔን አድኖኛል። በስከነብሴ ምንም ነገር ሳልጎዳ ምንም ሳልሞት እስካሁን ድረስ ኖሬያለሁ። ያው እዚህም አለው። እነዚህ ምንም እያደረጉን አይደለም። ደገናጁ ምንም ትንሽም ግን ምግብም እየሰጡን ነው። ምንም የጎደለን ነገር የለም። እዚያው ሁሉም ነገር እያገኘን ነው። እኛ ያው ተሸሻችሁ ራሳችሁን ተመልሰን እንገላችኋለን እዛው እያሉ ያስፈራሩና እኛ በፊትም መግባት አልፈለግንም ነበረ። ይከፋ እንደሆነ እዛም እንደሆነ አውቀን ነበረ። ከዛ እንገላችኋለን ምናምን ሲሉን እኛ ፈርተን ተመልሰን ገባን። እንደገባን ወዲያው ሁሉ ነገር ተከሰተ። እኛ እንዲገሉን ነበረ ለምንላቸው ምን ብለን ነው የተረፍነው። በህይወት እስካሁን ድረስ የቆየ ነው እንጂ ይሄን በጋም ነገር ነው። እሺ እኔ እናቴ ታለማ ገብርኤል ትባላለች። አባቴ ደግሞ ወንድማገኝ ኤሊሶ ይባላል። ያው እነሱም እዛ አርሲ ነገሌ ውስጥ ነው ያሉት፣ እዛ ሀገር ውስጥ ነው ያሉት። በህይወት አሉ፣ አልሞቱም። አሁንም እነሱን ማግኘት ፈልጋለሁ። ጃር መሰለኝም ነበር። እኔ ውትድርና ተመዝግቦ 6 ወር 5 ወር ነበር ሰንጠለው የሚወጡት የተባለው። እኔ ደግሞ ያው እናት አባቴን እጠብቃለሁ እዛ ምን ያርጉኝ እናት አባቴን አስተዳድራለሁ ብዬ ነበር የፈለኩት። ግን እኔ እንደዚህ የከፋ አልመሰለኝም ነበር መጀመሪያ። ያው እናት አባቴ ትንሽም ስለሆኑ እናቴ ብዙም ስለማትሰራ ስራ ምናምን እሷን ለማገዝ ነበረ የመጣሁት። አባቴም ደካማ ነገር ነው፣ እሱ ያገዛለሁ ብዬ እንደገባሁ ሁሉ ነገር ተከሰተብኝ። አሁን እነሱንም ማግኘት አልቻልኩም። ይሙቱም ይኑሩም አላውቅም፣ ግን እኔ እነሱ በስልክ ደውዬ አላውቅም እንደነሱ። አሁንም እነሱ ጋር መሄድ እፈልጋለሁ። እዚህ ደስ አልቻልኩም። በጣም እያመመኝ ነው ለምን ነገር። እነሱም ማግኘት እፈልጋለሁ። እስካሁን ድረስ እዛ ሀገር ገብቼ ምሰራውን ነገር ትምህርቴንም የተማርኩኝ ስሮ ብዬ ሰራው ግርግርም ጋር እየሰራሁ ብኖር ይሻለኛል ከዚህ ኑሮ እንጂ እኔ እንደዚህ ነገር አልፈለኩም። አሁን ድጋሚ
ለእነዚህ ምን የሚመዘገቡትም ወዲህ ፈጣሪ ይጠብቃቸው ነው እንጂ የሚባለው ሌላ ምንም የማይባለው። ታውን በኋላ